በተለይ ሴቶቹ አንተና እንደ እስቲ ኮሜንቷን ግቡና እዩ ማፈሪያ ናችሁ እንኳን አረቦች የራሳችሁ ዜጋ ራሳችሁ እህታችሁን አሳልፋችሁ እየሰጣችሁ እንትን ነው እንዴ አትበሉ ካላስ በቃ እሷ የእግዚአብሔር ፍጥረት ናት ፈጣሪ የፈጠራት ፍጥረት ናት ፈጣሪ አስተካክሎ ፈጥሯታል አበቃ በሱ ስራ ለምን ትገባላችሁ እሱ በሰራው አሁን እኮ እናንተ አላህ የሰራሃት እሷን ትክክል አይደለም አንተ አታቅም እግዚአብሔር አንተ የሰራሃት ጥሩ አይደለም አንተ አታቅም ከእግዚአብሔር ነው የምትቃወሙት ነገ እያንዳንድሽ ስትወልጂ በአንደኛ ልጅሽ ባይደርስ በሁለተኛ ልጅሽ ይደርሳል በሶስተኛ ልጅሽ ባይደርስ በአራተኛ ልጅሽ ይደርሳል በደንብ አዳምጪ ስለዚህ አፋችሁን ቆጥቡ እምትወልዱ ናችሁ አብዛኞቻችሁ ህፃናቶች ናችሁ ገና ወልዳችሁ አግብታችሁ አልጨረሳችሁም ሲቀጥል ሰውን የምትረዳው በገንዘብ ብቻ አይደለም በሐሳብ ደግፉ በሐሳብ ምን ሆንክ ምን ጎደለ ምን ቸገረ አይዞ ያልፋል አበቅ ሙስሊም እህታችሁ ናት አንተ መሐመድ መጣ እንዴ ፎርዋት ያኒ መሐመድ የሴት ስም ነው ለመሐመድ የሴትን ስም ነው በመሐመድ የሚጠራው ለምንድን ነው እንደዛ የምታረጉት እሷ እህታችሁ ናት ሙስሊም ናት በቃ ሴት ናት በሴት ነው መጥራት ያለባችሁ ለምንድን ነው እንደዛ አይነትን ስም የምታረክሱት ይሄንን የምታረጉ ደግሞ እናንተ ባለጌዎች ናችሁ በደንብ አርጌ አስረግጬ ነው የምነግራችሁ ምክንያቱም የእናንተ ብልግና ነው እናንተ እንደዚህ አንቋሸሻችኋትን እህታችሁ ዜጋችሁ ማንንም ሊያከብራት አይችልም ስለዚህ አሁን ማዳም ጋር ደውላ ሄሎ ስትል አንተ ወንድ ነህ ብትል ምን ትገረማለህ ምን ትደነቃለህ አትደነቅም እንትን አትልም ምክንያቱም ራሳችሁ እንደዚህ እያረጋችኋት ነው